እንዴት ናችሁ ልጆች? አሁን አንድ ደስ የሚል ተረት እነግራችኋለሁ። ተረቱንም በደንብ ተከታተሉትና ትምህርት የምታገኙበት ይሆናል። አሁን ወደ ተረቱ እናምራ። አንድ ወቅት በጣም የሚያምር ውብ በሆነ ጫካ ውስጥ አጋዘን፣ ነብር፣ አንበሳ፣ ቀበሮ፣ ቢራቢሮና ንብ ይኖሩ ነበር። ታዲያ አጋዘኑ በቅርብ ጊዜያት ውስጥ ነው ወደዚህ ጫካ የመጣው። አጋዘኑ ጫካ ውስጥ ባየው ልምላሜና የጫካውን አረንጓዴነት በማየቱ በጣም ተደሰተ። እንደዚህ አይነት የሚያምር ሳር አይቶ ስለማያውቅ በጣም ነው የተደሰተው። ደስታውን ለመግለጽ በሳሩ ላይ መዝለል ፈለገ። ግን ቆይ ትንሽ ልብላ ብሎ ሳሩን መብላት ጀመረ። ታዲያ ሳሩን ከቀመሰው በኋላ ግን ድምፁን ከፍ አድርጎ መጮህ ጀመረ። በዚህ ጊዜ በጫካ ውስጥ የነበሩት አንበሳ፣ ነብርና ቀበሮ ድምፁን ሰምተው ወጡ። ያዩትን ማመን ያቃታቸው። አንበሳው ሊይዘውና ለቁርሱ እንዲሆን ፈለገ። ነብርም ለግልገሉ ምግብ በማግኘቱ በጣም ተደሰተ። ቀበሮም